በቀጥታ እንለቀታለን ባይሉም ሁኔታቸው ግን እንደዛ ነው የሚመስለው። እሺ ቆይ እኛ ምን ማድረግ እንችላለን? መቼም ተመልሼ ከባዩሽ ጋር ጓደኝነት መሰርታለሁ አትይኝማ? የደላው ሙቀኝ ካላሉ እኔ እንዴት እንደምገላት አስባለሁ። አንቺ ጭራሽ ተመልሰሽ ስለ ጓደኝነት ታወሪያለሽ? እንዴት እንደምገላት? አዎ እንዴት እንደምገላት። እነዚህ ልጆች ማን ናቸው? የኔ ናቸው። እዚህ ምን ይሰራሉ? ለምን ልብሶቹን አትጠይቃቸው? ሴትዮ ለምን የምትጠይቂውን በቀጥታ አትመልሽ? እኔ ትክክለኛ መልስ ነው የምሰጠው። ያንተ ጥያቄ ነው ትክክል ያለው እንዴ? እኔ ከእናንተ ጋር ነው የቆየሁት። እርግብን እዚህ ትቻት። ስለዚህ ማውቀው ነገር የለም። አጨቅጭቁኝ። አንቺ ሴትዮ ያምሻል እንዴ? አሁን የመጣሁት ስለሱ ጉዳይ እንድንነጋገር ነበር። ምንድን ነው የምታወራው? ምን እናርጋት ልልሽ ነው። አስወግዳት። እንደዛ ይሻላል። አዎ እርግብ ከዚህ በኋላ ለእኔ ስጋት ትሆንብኛለች እንጂ ምንም ጥቅም የላትም። ግን እኮ ዘመድሽ ነች። ዝምድናዬን ለማሳየት ተስካሯን አወጣላታለሁ። ትቀልጃለሽ አይደል? ለማንኛውም እንዳልሽው ይሆናል። አቶ በቀለ ከወይዘሮ ባዩሽ ጋር ያለሁትን ግንኙነት ሊነግሩኝ ይችላሉ? ማለት ይህን ያህል የምትቆረቆርላት ለምንድን ነው? ሰው ያለ ጥፋቱ መብቱ ሲጣስ የግዴታ ከሰውየው ጋር ሌላ አይነት ግንኙነት መኖር መቻል አለበት ማለት ነው? እንደሱ ማለት ሳይሆን ያንተ በጣም በዛ ብዬ ነው። ያው ድጋሚ እዚህ ቢሮ አልመጣም። ወይ ፍርድ ቤት አቅርቧት ወይ አሁኑኑ ልቀቋት። እኔ ራሴ ሆኜ የፈለኩሽ። በቃ ከትምህርት ቤቶች በር ላይ እጠብቅሻለሁ። አዎ ከዛ እያወራን ወደ ቤት እንሄዳለን። ሰው በቃ አረብሽሽ። እሺ ቻው። ቤተሰብ እስቲ የተምቹ መጥፋት ሁሉንም ቢያሳስብም እንኳን ነገር ሁሉ እየተስተካከለ ሄደ ይመስላል። ባዩሽ ደግሞ ከኋላዋ ከጀርባ አንድ ትልቅ ባለሀብት እንዳለ በፊትም ይታወቅ ነበር። ታዲያ እሱ ማን ነው? አቶ በቃሉ። አቶ በቃሉ ደግሞ የወይዘሮ ባዩሽ ቀኝ እጅ እንደሆነ ግልጽ እየሆነልን ነው። ተምቹ በመጥፋቱ ደግሞ ጆሮ በጣም አዝኗል። ታዲያ ተምቹን ለማግኘት ቀን ሙሉ ሲዞር ውሎ ሊያገኘው አልቻለም። ተምቹ ምን ውስጥ ገብቶ ይሆን? እርግብስ ምን ሆና ይሆን? አቶ በቃሉም እርግብን እንደያዛትና እንዲሁም ደግሞ ለወይዘሮ ባዩሽ እንደዛ ብሎ ነግሯታል። ያ ደግሞ ውሸት እንደሆነ ግልጽ ነው። ታዲያ አሁን ላይ ሜላት የወሰነችው ከባድ ውሳኔ አለ። ባዩሽ ባትለቀቅ ይሻላል። እዛው እስር ቤት በህይወት ብትኖር ይሻልሻል። ከወጣሽ ግን በእኔ እጅ ነው የምትጠፊው። ይሄን ሁሉ በደል አድርሰሽብኝ ካልገደልኩሽ እኔ መቼም ሰው ሆኜ መቆሜ መሄድ አልችልም እያለች እየዛተች ነበር። ሰላምና ጆሮ ደግሞ ያጣላቸው ትልቅ አንድ ጉዳይ አለ። ሀና ከእዝራ ጋር በድጋሚ በመገናኘቷ ደስተኛ ብትሆንም አሁንም ቢሆን እዝራ እንግዲህ ከፍተኛ ችግር ውስጥ እንደሆነ ግልጽ ነው። ሀና ደግሞ አሁን ትልቁ ችግሯ ማነው? አባቷ ሆኗል። እዛ ቤት በመግባቷ ሁሉም ሰው ደስተኛ ቢሆንም እንኳን እሷ ግን ራሷንም የሚጸጽጣት አንድ ትልቅ ነገር ተፈጥሯል። ሰላም ጤና ይስጥልኝ የተከበራችሁ የቻናል ቤተሰቦች በዓለም ዳርቻ የምትገኙ እንኳን ደህና መጣችሁ። ኖላዊ ክፍል 107ን ይዤላችሁ መጥቻለሁ። ቪዲዮውን በላይክ ጀምሩ። ጆሮን ያስቆጣው ነገር እንግዲህ አንድ ነገር አለ። እሱም ደግሞ ከእዝራ ጋር ያላትን ነገር ስላወቀ ነው። ሰላምም ደግሞ ሁሉን ነገር ስለነገረችው በዛን ተናዶ ስለነበር ሀናን ሊያየትም ሊሰማትም ሊያናግራትም ፍላጎቱም አልነበረም። ታዲያ አሁን ቤተሰቦቿን ስታገኝ እኛን ረስተሽናል፣ እኔን ተይኝ፣ ግን እነኛ ምስኪን አባትሽ ሳይወዱሽ ሁሉ ነገር ሆነውልሽ አሳድገውሽ፣ ዛሬ ግን አንቺ አንድ ትልቅ ነገር ስታገኝ ሁሉንም ነገር ትተሽ ወደ ቤተሰቦችሽ አድርተሻል ነበር ያላት። ይህንንም ነገር ስላስቀየማትና ራስ ወዳድ መሆኗን ስላሳወቃት እሷም ደግሞ በጣም ከፍቷት ነበር። አዎ ጆሮ ትክክል ነው፣ እኔም ራስ ወዳድ ነኝ። ተምቹና ጆሮ ባያግዙ ኖሮ እነሱ ከጎኔ ባይሆኑ ኖሮ ዛሬ ያለውበት ቦታ ላይ አልደርስም ነበር።
በዛን ጊዜ አባቴ ታሞ በሆስፒታል ባለ ጊዜ እኔ የሚይዘው መጨበጫው አይቼ ለጎረቤት ሰራተኛ ሆኜ በዛ ሰዓት አባቴን የሚያስታምምልኝን አጥቼ ከዛ ብቻዬን በሆንኩበት ሰዓት ከጎኔ ቆሞ እሱ ነው። ታዲያ ዛሬ እኔ ከነሱ ጋር ርቅ ያለው የማልገባ ብሎኝ አባቴን ትቼዋለሁ እያለቻና ራሷን መውቀስ አላቆመችም። በጣምም አልቅሳ ነበር። ታዲያ ጆሮና ተምቹ በዛ ሰዓት በእውነቱ እሷ ከጎኗ ሆነው ነበር። በተለይ ደግሞ ጆሮ ከጎኗ ሆኖ ነበር ስለሚወዳትና ስለሚያፈቅራት ችግሩንም እሱ ውስጡንም ፍቅሩንም ድብቅ አድርጎ ከጎኗ ቆሞ ነበር። ታዲያ ፍቅሬን ከነገርኳት ትርቀኛለች ወይም ደግሞ ቤተሰባዊነትን አጣለው እያለ ዛሬ ነገር እያለ እንግዲህ እስከ ዛሬ ደርሷል። እሱም ደግሞ ያሰበው ሳይሆን እሷ ባሰበችው ነገር እየተጓዙ ነው። ሀና እንግዲህ ብዙ በደሎች ቢደርሱባትም እሷ ጠንካራ እንደመሆኗ መጠን ተምቹን እና ጆሮን እንዳስቀየመቻቸው እሷም ታውቃለች፣ ልቧም ያውቀዋል። ታዲያ በዚህ ራሷን እየወቀሰች ትገኛለች። በዛ ሰዓት ነበር እንግዲህ ማታ መተኛት ያልቻለችው እያለቀሰች። ወይዘሮ ሜላትም ክፍሏ ስትሄድ ሀና ጥሩ ሙድ ላይ ባለመሆኗ እንዳለቀሰች ስታይ ልጄ ምን ሆነሽ ነው ብላ ጠይቃት ነበር። ታዲያ ሀናም ምንም አልሆንኩኝ እማዬ፣ እኔም ላናግርሽ ነበር ግን እኔ ራስ ወዳድ ነኝ በጣም ብላ ነበር እየመለሰችላት። አንዬ ምን ተሰማሽ? ምን ሆነሽ ነው ብላ ስጠይቃት አባቴንም እስከ ዛሬ ድረስ ከጎኔ ሆኖ ታይ ሲለኝ አባቴን አሳክመው ያዳኑልኝ እነሱ ናቸው። እነሱን ከድቼ በእናንተ ጋር እዚሁ ቀርቻለሁ። እናንተም ዛሬ ቤተሰቦቼ ስለሆናችሁና እዚህ ደስተኛ ስለሆንኩ ብቻ እነሱን መርሳት የለብኝም ነበር። ይሄ ነገር እየጸጸተኝና ራስ ወዳድ እንደሆንኩ ተሰምቶኛል። ዛሬ ጆሮን አግኝቸው ነበረ አሲር። ታዲያ ጆሮ የተናገረው ነገር እውነት ነው፣ ትክክል ነው። እሱም ያኔ እነሱ ስታገኝና የተደላደለ ኑሮ ሲኖርሽ እኛን ተይው፣ አባትሽንም መርሳት የለብሽም። ታዲያ ከዚህ በኋላ ሁሉም የራሱን ህይወት የራሱን ኑሮ መኖር፣ የራስሽን ኑሮ ቀጥይ እና እየተከታተልሽ ልጠይቅኝ አችይም ብሎ ገልምጦኝ በቆምኩበት ጥሎ የነበረ የሄደው። ይህን ነገር ቆም ብዬ ሳስበው ተምቹ ትክክል ሆኖ እያሰብኩት ነበር። እውነቱን ነው። አባዬን እንኳን በስርዓት አይቼው አላውቅም ምግብ ሰርቼ ከመመለስ ውጭ። ታዲያ ልቤን ሙሉ ለሙሉ እዚህ ነው ያለው። ምግብም ሰርቼ ወደዚህ ነው የምሮጠው፣ እሙለው እማድረው ከእናንተ ጋር ነው። ታዲያ ለአባቴም ሆነ ለተምቹ ጊዜ አልሰጠዋቸውም። ተምቹ እንግዲህ አሁን ላይ ምን ያህል ችግሮች የሚያሳልፋቸው ከባድ እንደሆኑም እንኳን አንድ ቀንም ከጎናቸው ሆኜ ችግራቸው ምንድን ነው ብዬ መካፈላቸውም አልቻልኩም። ያኔ እነሱ ከጎኔ ባይሆኑ ዛሬ ደረስኩበት ደረጃ ላይ እኔ ልሆን አልችልም ነበር እያለች እያለቀሰች እየተጸጸተች ለወይዘሮ ሜላት እየነገረቻት ነበር። ወይዘሮ ሜላትም አንቺ ጥፋተኛ እንዳልሆንሽ ራስ ወዳድ እንዳልሆንሽ ትክክል ነው። ስለዚህ አንቺ ጠንካራ ልጅ ነሽ። በእርግጥ ሰው ትወጃለሽ። ሰው ሆኖ ደግሞ ሰውን የሚያስቀይም የለም። ስለዚህ ምን ማለት ፈልጎ እንደሆነ አሲር ለማጣራትና ለመናገር ሞክሪ፣ ሁሉንም ነገር ተይው እርሾ ብላት ነበር። ሀና ግን ልትረሳው አልቻለችም፣ እየተጸጸተች ነው። ይሄ ነገር በጣም ውስጧን ጎድቷታል። ታዲያ ወይዘሮ ሜላት ካረጋጋቻት በኋላ እዛም ሄዳ ከአባቷ ጋር ጊዜ እንደምታሳልፍና ከአባቷ ጋር እዛው አድራ ማነጋገር እንደምችል ነግራት መክራታለች። እሷም ደግሞ አዎ ይሻላል፣ ልቤን ቀይሬ ወደ አባቴ መሄድ ሳይጠበቅብኝ አይቀርም፣ ሁሉንም ነገር እሱን አስረዳዋለሁ፣ ይቅርታም ጠይቀዋለሁ እያለች ነበር። ታዲያ ወይዘሮ ሜላት በማታው ወደዛ እንድትሄድ ነበር የፈቀደችላት። ሌላው እንግዲህ እርግብ ናት። እርግብ ደግሞ ልትገኝ አልቻለችም። በእርግጥም አሁን ሁሉ ነገር ከባድ ነው። በእርግጥም ከዛ ቤት ለቃ እንደወጣች እንግዲህ እርግብ ማንም ሰው ሊያያትና ሊያገኛትም አይችልም።
ወይዘሮ ባዩሽ ቤተሰብ ካገኟት እንደሚያሳስሯትና ያለምንም ርህራሄ እንድትገደል ተናግራለች። ግን ደግሞ ይሄ እንዳይሆን ፈርታ ነበር። በእርግጥም ሜሮንም በጣም ፈርታ ነበር። ቀድማ እች ሴትዮ ካገኘቻት እርግብን ትገላታለች፣ አንድ ነገር ታረጋታለች። ስለዚህ እርግብ የት ነሽ እያለቻት ነበር። ፖሊሶቹም ደግሞ ቤቱን ሲፈትሹም ቤት ውስጥ ምን የሚያገኙት ነገር የለም። እርግብ ከተገኘች ወይዘሮ ባዩሽ እስር ቤት የመቆያ ጊዜ ሆናታል። አለበለዛ ከወጣች ወይዘሮ ሜላትም አሁን ላይ ቆራጥ ሆናለች። ባዩሽ እዛው ቁጥቋርና እዛው ፍርድሽን ብታገኝ ይሻልሻል፣ አለበለዛ ከወጣሽ በእኔ እጅ ነው የምጠፊው እያለቻት ነበር። እመኝኝ እገልሻለሁ፣ አንቺማ ከእንግዲህ ወዲያ እንደዚህ ካረግሽ በኋላ በህይወት ቆመሽ እንድትሄጂ አልፈቅድልሽም እያለቻት ነበር። አቶ በቃሉ እንግዲህ የእሷን ገበና ደብቆ እች ሴትዮ ከእስር ቤት እንድትወጣ የፈለገበት ምክንያት እሱም የወንጀሉ ተባባሪ አንደኛው ስለሆነ ባዩሽ ስለታሰረችና እዛው የምትቆይ ከሆነች የሚፈረድባት ከሆነ አንደኛው እስር ቤት የሚገባው እሱ ስለሆነ ተረድቷል። ታዲያ እያስፈራራችሁ ስለሆነ አሁን ላይ አንዳንድ ነገሮችን አስተካክሎ ከዛ ቤት እሷን ለማውጣት እታች ወደ ላይ ቢልም ነገሮቹ ግን እንዳሰቡት አይደሉም። እርግብን ለመፈለግ ሲሄድ እንግዲህ ለበቃሉ ነግራው ስለነበር በቃሉም ደግሞ እርግብን እንደደበቃት ነው ባዩሽ የምታውቀው። በዛ ሰዓት እንግዲህ እሱም ስለ እሷ እንዳናገርሽ ነው የመጣሁት፣ እንዴት እናርግ፣ ወዴት እንላካት ነበር ያላት። እሷም ግን አይ ደግሜ መናገር አልፈልግም፣ ከዚህ በኋላ እንዴት ነው ድጋሚ የምጠይቀኝ ብላለች። እርግብም እንግዲህ እንዳስወግዳት ነው የምፈልገው ብላ ያለምንም ርህራሄ ለወንድሟ ልጅ እንዲሰዋት እያረገች ነው። በቃሉ ምን አይነት ጨካኝ ነሽ? ለወንድምሽ ልጅ ያልሆንሽ አንቺ ለማንም አትሆኝም። በዛ ላይ ደግሞ አንቺ ዘዝ ቤት ከወጣሽ ብዙ ድልድዮች አሉኝ፣ ምክንያቱም ከዚህ በኋላ እንዴት እንደምጠቀምብሽ ነው ማስበው እያላት ነበር። ሁሉም እንግዲህ ለራሱ ነው እንጂ የሚያስበው አሁን ላይ ማንም ለማንም እያሰበ አይደለም። ፖሊሶችም እንግዲህ እየተመረመሩ እሷ እንዳትወጣና ስር እንዲፈረድባት ቢጥሩም እንኳን ነገሮቹ እንዳሰቡት እየሆኑችላት አይደለም። እንግዲህ የወይዘሮ ሜላት ማስረጃ ማምጣትና እያንዳንዱን የሰው ማስረጃም ሆነ የቪዲዮ ማስረጃ ልታገኝ አልቻለችም። ታዲያ በዛሬው ዕለት ወደ ወይዘሮ ሜላት ማቅናታቸውም አልቀረም። እዛ ከሄዱ በኋላ ሜላትን አንዳንድ ነገር ጠይቀዋት ነበር። ባዩሽ ምንም አይነት መረጃ አላገኘን። በቀጥታ እንለቀታለን ባይሉም ሁኔታቸው ግን እንደዛ ነው ይመስል። እሺ ቆይ እኛ ምን ማድረግ እንችላለን? መቼም ተመልሼ ከባዩሽ ጋር ጓደኝነት መሰርታለሁ አትይኝማ። የደለው ሙቀኝ ካላሉ እኔ እንዴት እንደምገላት አስባለሁ። አንቺ ጭራሽ ተመልሰሽ ስለ ጓደኝነት ታወሪያለሽ። እንዴት እንደምገላት? አዎ እንዴት እንደምገላት። እነዚህ ልጆች የማን ናቸው? የኔ ናቸው። እዚህ ምን ይሰራሉ? ለምን ልብሶቹን አትጠይቃቸው? ሴትዮ ለምን የምትጠይቂውን በቀጥታ አትመልሽ? እኔ ትክክለኛ መልስ ነው የሰጠኝ። ያንተ ጥያቄ ነው ትክክል ያለው። እንዴት? እኔ ከእናንተ ጋር ነው የቆየሁት። እርግብን እዚህ ትቻት። ስለዚህ ማውቀው ነገር የለም። አጨቅጭቁኝ። አንቺ ሴትዮ ያምሻል እንዴ? አሁን የመጣሁት ይሄ ስለሱ ጉዳይ እንድንነጋገር ነበር። ምንድን ነው የምታወራው? ምን እናርጋት ልልሽ ነው? አስወግዳት። እንደዛ ይሻላል። አዎ እርግብ ከዚህ በኋላ ለእኔ ስጋት ትሆንብኛለች እንጂ ምንም ጥቅም የላትም። ግን እኮ ዘመድሽ ነች። ዝምድናዬን ለማሳየት ተስካሯን አውጣላታለሁ። ትቀልጃለሽ አይደል? ለማንኛውም እንዳልሽው ይሆናል። አቶ በቃሉ ከወይዘሮ ባዩሽ ጋር ያለሁትን ግንኙነት ሊነግሩኝ ይችላሉ? ማለት ይህን ያህል የምትቆረቆርላት ለምንድን ነው? ሰው ያለ ጥፋቱ መብቱ ሲጣስ የግዴታ ከሰውየው ጋር ሌላ አይነት ግንኙነት መኖር መቻል አለበት ማለት ነው? እንደሱ ማለት ሳይሆን የአንተ በጣም በዛ ብዬ ነው። ያው ድጋሚ እዚህ ቢሮ አልመጣም። ወይ ፍርድ ቤት አቅርቧት ወይ አሁኑ ነው ልቀቋት። እኔ ራሴ ሆኜ የፈለኩሽ። በቃ ከትምህርት ቤቶች በር ላይ ጠብቅሻለሁ። አዎ ከዛ እያወራን ወደ ቤት እንሄዳለን። ቻው። በቃ አረብሽሽ። እሺ ቻው።
ቤተሰብ እስቲ